በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የልዑል የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምንሰነበታችሁ እግዚአብሔር ይመስገን እኔ ሰላም ነኝ። በዛሬው ዕለት የምናየው በሰሙነ ሕማማት ከተፈጸሙ ወይም በዕለተ ሰኞ ከተፈጸሙ ተግባራት መካከል ምን ስራዎች ተሰርተዋል ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰኞ ምን ስራዎችን ሰርቷል የሚለውን እናያለን ማለት ነው። ይህ ሳምንት እንደሚታወቀው የመከራ ሳምንት ወይም ሰሙነ ሕማማት በመባል ይታወቃል። የጌታችን የመድኃኒታችን ኢየሱስ ክርስቶስ መከራው፣ ሞቱ፣ ስቃዩና እንግልቱን የምናስብበት ስለሆነ ሰሙነ ሕማማት ወይም የመከራ ሳምንት በመባል ይታወቃል ማለት ነው። ያ ማለት 13ቱን ሕማማተ መስቀል 5ቱን ቅንዋተ መስቀል የተቀበለበት ሳምንት ስለሆነ የመከራ ሳምንት እንለዋለን። የጌታችን ኢየሱስ ክርስቶስ መከራ ስቃይ የተቀበለበት ሳምንት ስለሆነ ነው። ሁለተኛ ለ5500 ዘመን ያክል የስጋና የነፍስ መከራ የሰው ልጅ አግኝቶ ስለነበር ያንን መከራ የምናስታውስበት ሳምንት ስለሆነ ሰሙነ ሕማማት ይባላል። እንደሚታወቀው ለ5500 ዘመን ያክል የሰው ልጅ የስጋና የነፍስ መከራ አግኝቶ ስለነበር ያንን መከራ የምናስብበት ሳምንት ስለሆነ ሰሙነ ሕማማት ብለን እንጠራዋለን ማለት ነው። ይህ ሰሙነ ሕማማት ቅዱስ ሳምንት ይባላል። ከሌሎች ሳምንታት በተለየ የከበረ ሳምንት ስለሆነ ነው። ይኸውም በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ስራ ስለተሰራበት መድኃኔዓለም ለእኛ ብሎ ነፍሱን ክሶ ስላዳንን ቅዱስ ሳምንት ተብሏል። ሌላ ሁለተኛ የመጨረሻ ሳምንት ይባላል። ይህ ሰሙነ ሕማማት ቅዱስ ሳምንትና የመጨረሻ ሳምንት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌ የፈጸማቸውና የከፈላቸው ለአርአያነትና ለቤዛነት ተግባራት የተፈጸመበት ሳምንት ስለሆነ የመጨረሻ ሳምንት እንለዋለን ማለት ነው። እንግዲህ በዚህ ዕለት ወይም በዚህ ሳምንት አንዳንድ በግብረ ሕማማት የሚገኙ ቃላትና ትርጉማቸውን 5-6ቶችን እናያለን። የመጀመሪያው ክራይላይሶን ማለት አቤቱ ማረን ማለት ነው። ቃሉ የግሪክ ነው። ናይናን ማለት ማረን ማለት ነው። እምኖዲ ማለት አምላክ ማለት ነው። ለምሳሌ እምኖዲ ናይናን ማለት አምላክ ሆይ ማረን ማለት ነው። ታኦስ ማለት ጌታ ወይም አምላክ ማለት ነው። ማስያስ ማለት መሲህ ማለት ነው። ትስቡጣ ማለት ደግ የሆነ ገዥ ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እንግዲህ ወደ ዕለቱ ወይም ወደ ሰኞ ስንመለስ ሰኞ ወይም በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ተግባራትን ሰራ ስንል በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ዘይት ሲያቀና ዕፀ በለስን የረገመበት ቀን ነው። የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ላይ ማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ ዕፀ በለስን አይቶ ወደ እርሷ ሄደ። ከቅጠሏም ብቻ በቀር ምንም ፍሬ አላገኘባትም። ለዘላለምም ፍሬ አይገኝብሽ ብሎ ረገማት። ያን ጊዜም በለሲቱ ደረቀች ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሰውነቱ ተራበ። በተራበም ጊዜ ከዕፀ በለሷ ፍሬ አግኝቼ እጠግባለሁኝ እረካለሁኝ ብሎ አስቦ ሄደ። ምክንያቱም አላዋቂን ስጋ ስለለበሰ። ከዚህ በኋላ ግን ጠጋ ብሎ ባያት ጊዜ ምንም ፍሬ አላገኘባትም ነበር ማለት ነው። እኛም በአገልግሎታችን ውስጥ በመድረክ ወጥተን ስንዘምር፣ ስናስተምር፣ ስንማር፣ ነጭ ለብሰን ስንመላለስ ንጹህ እንመስላለን። ሰውነታችን ከኃጢአት ተለይቶ አለበዚያ ደግሞ ኃጢአት እየሰራን የምናገለግል ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ውስጣችን ሲፈትሽን ሲያየን ሲመረምረን ባዶ ልክ እንደ ዕፀ በለስ እንገኛለን ማለት ነው። ስለዚህ በአገልግሎታችን ውስጥ ንጹህ ሆነን ማገልገል እንዳለብን፣ ምክንያቱም የአገልግሎት የመጀመሪያ የአገልግሎት መነሻ ንጽህና ስለሆነ ነው ማለት ነው። ስለዚህ ንጹህ ሆነን ማገልገል እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምረናል ማለት ነው። ስለዚህ ንጽህና እና በለስ ማናት ከተባለች የመጀመሪያው በለስ ኃጢአት ናት። በዛሬው ዕለት ወይም በዕለተ ሰኞ ኃጢአትን የረገመበት ቀን ነው። አዳም በለስን በመብላቱ የተነሳ በኃጢአት ሲማቅቅ ወደ ኃጢአት የመራችውን ዕፀ በለስን በዕለቱ ወይም በዛሬው ዕለት ረገማት ማለት ነው። ለዘላለም ፍሬ አይገኝብሽ አላት። የሰው ልጆች ላይ በሰው ልጆች ላይ ኃጢአት አይሰልጥን፣ ነፃ ወጥታችኋል። ጊዜው ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ነፃ አወጣውና ነው።
ሁለተኛ በለስ የኦሪት ምሳሌ ናት ወይም ኦሪት ናት። በኦሪት ከሕግ በስተቀር ምንም ድህነት አልተገኘባትም ነበር ማለት ነው። ድህነት ያለ በአዲስ ኪዳን ነበረ ማለት ነው። ስለዚህ ለዘላለም ፍሬ አይገኝብሽ ማለት 5500 ዘመን ያክል የሰው ልጅ ገነት ተዘግቶበት ወደ ሲኦል ሲወድቅ ወይም ወደ ሲኦል ሲገባ ነበር ማለት ነው። ስለዚህ ድህነት ያልተገኘባት ኦሪት ወይም 5500 ዘመን ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ መርገም በመባል የምትጠራ ይቺ ዘመን ኦሪት ትባላለች። ድህነት ያልተገኘባት ስለሆነ በበለስ ተመስላለች ማለት ነው። በበለስ ተመስላለች ማለት ነው። ሶስተኛው በለስ ሕዝበ እስራኤላውያን ናቸው። በእስራኤል ምግባር ባገኝባቸው ሃይማኖት ባገኝባቸው ብሎ ወደ እነርሱ ተጠጋ፣ ወደ እነርሱ ሄደ። ነገር ግን እስራኤል ከመባል ብቻ በቀር ምግባርና ሃይማኖት አላገኘባቸው። የቅዱስ ማቴዎስ ወንጌል ምዕራፍ 8 ከቁጥር 10 ላይ። ስለዚህ ዕፀ በለስ ማናት? ሶስት ነገሮችን አይተናል። ዕፀ በለስ ኃጢአት ናት። ዕፀ በለስ ኦሪት ናት። ዕፀ በለስ እስራኤላውያን ናቸው። የእስራኤላውያን ሕዝብ ዕፀ በለስ ተብለው ይተረጎማሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ እንዳየነው ተራበ። መራቡ ሰው መሆኑን ድኩም የሆነ ደካማ ስጋ መልበሱን ሲያመለክት፣ ፍሬ አይገኝብሽ ብሎ ዕፀ በለስን መርገሙና ዕፀ በለስን ማድረቁ ደግሞ አምላክነቱን ያመለክታል ማለት ነው። ፍሬ የተባሉ እስራኤላውያን ናቸው። ከእስራኤል ሃይማኖትና ምግባር አላገኙባቸውም። ይህች ዕለት በሁለት ስያሜ ትጠራለች። የመጀመሪያው አንጽሖተ ቤተ መቅደስ ትባላለች። ሰውነትን ወይም ቤተ መቅደሱን ያነጻበት ስለሆነ፣ የኛ ደግሞ ሰውነታችን ንጹህ ከኃጢአት ለይተን ንጹህ ማድረግን በንጽህና ማገልገልን። የመጀመሪያው እንግዲህ አንጽሖተ ቤተ መቅደስ ጌታችን ኢየሱስ ክርስቶስ በዕለቱ ህንፃውን ወይም ቤተ መቅደሱን አነጻ። ዛሬ ላይ ግን ለእኛ ግን ሰውነታችን ማንጻት ማለት ነው። ንጹህ መሆን፣ ሰውነታችን ከኃጢአት ለይተን ከርኩሰት ለይተን ከዝሙት ለይተን ከሐሜት ለይተን ሰውነታችንን በተገቢው መንገድ ማገልገል ማለት ነው። ስለዚህ አንጽሖተ ቤተ መቅደስ የጌታችን ኢየሱስ ክርስቶስን ስጋ ንጹህ ሆነን ስጋና ደሙን ተቀብለን ማመስገን ማገልገል ያስፈልገናል ማለት ነው። ስለዚህ አንጽሖተ ቤተ መቅደስ የሰውነትን ወይም የራሳችን ሰውነት ንጹህ ማድረግ፣ ማንጻት፣ መቀደስ ማለት ነው። ስለዚህ ቤተ መቅደሱን ያነጻበት ነው። እኛም ደግሞ ስጋና ደሙን ተቀብለን ንጹህ ሆነን እግዚአብሔር ማመስገን እንዳለብን ያመለክታል ማለት ነው። ሌላው ቅድም እንዳየነው ይህች ዕለት ምን ተብላ ትጠራለች? የመጀመሪያው አንጽሖተ ቤተ መቅደስ፣ ሁለተኛው ግን መርገመ ዕፀ በለስ ትባላለች። ዕፀ በለስ የተረገመችበት ቀን ስለሆነ፣ ስለዚህ የመጀመሪያው አንጽሖተ ቤተ መቅደስ ቤተ መቅደሱን ያነጻበት ቀን፣ ሁለተኛ ደግሞ ዕፀ በለስን የረገመበት ቀን ነው ማለት ነው። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። በነገው ዕለት የማክሰኞ ተግባራትን እየላችሁ እመጣለሁኝ። ሰላም ሁኑ።